ሽመልስ አብዲሳ አንድ ሰው አይደሉም። እንደ አብዛኛው የብልጽግና ሹምና ባለስልጣን ናቸው ተብለውም ሊታለፍ የማይችል ሰብዕና ያላቸው ለመሆናቸው ብዙ ማስረጃ ይቀርብባቸዋል። በአንድ ወቅት ከሊቀመንበሩ በላይ ኢህአዴግ ሆነው ሲከራከሩ የሚውሉ ሰው ነበሩ። ይህንን ክደው ፈረስ ነበርን፣ ተላላኪ ነበርን ብለው እንደ ጲላጦስ ሲያደርጋቸው ግን የነጋች ጀንበርም አልመሸች። ቀጥለውም ህዳር 6 2012 በኦቢኤን በሰጡት ቃለ ምልልስ ኢህአዴግን የምናፈርሰው ከዚህ በኋላ ስራችን ፖለቲካዊ ስልጣንና ስርዓትን ከሰሜኖቹ ከአማራና ትግራይ ነጥቀን ወደ ደቡብ ለማምጣት ነው ብለው ተናገሩ። ሐሳባቸውን ሰፋ አድርገውትም ሁለቱ ዘመዳሞች አማራና ትግራይ የዚህ ሀገር የፖለቲካ ስርዓት የዘረጉ ናቸው። ወደድንም ጠላንም የዚህ ሀገር ፖለቲካና ስርዓት የሰሜኑ ነው። ይህንን ወደ ደቡብ እናመጣለን በማለት አብራሩ። እንዲህ ቁልጭ አድርገው እየተናገሩ በነበሩበት በዚያ ሰሞን አማራ ነኝ ባይ ልሂቅ ግን ከብልጽግና ጎን ቆሞ ኢህአዴግን በማፍረስ የአብይና የሽመልስ ገባር ለመሆን ጥድፊያ ላይ ነበር። ይህንን የሚተቹ ጋዜጠኞችን፣ ፖለቲከኞችንና ሌሎች ሰዎችን ደግሞ ካልታሰሩልኝና ካልተገደሉልኝ እያለ አብይንና ሽመልስን ይጠይቅ ነበር። አቶ ሽመልስ በአንድ ወቅት ምኒልክ ያደረጉት ትክክለኛ ነገር ነው፣ እነራስ ጎበናም ልክ ነበሩ፣ ኦሮሞ ጎበናን ካደው እንጂ ጎበና ኦሮሞን አልካደም የሚል አቋም የነበራቸው፣ በዚህም በእነዳኛቸው አሰፋና መሰል ሰዎች ፊት ሞገስን ያገኙ ሰው ነበሩ። ዛሬ ግን ነፍጠኛ የምትል ቃል ከንግግራቸው የማትጠፋ ሰባበርናቸው በሚለው መፈክራቸውም ዝናቸው የናኘ ሆኗል። በአንድ ወቅት ብልጽግናን የፈጠርነው ኢትዮጵያን ለመግዛት ነው፣ አዴፓና ደኢህዴንን የሚያፈረስናቸው ለዚህ እንዲመቸም ብለን ነው ብለው በዝግ ስብሰባ ላይ ያወሩት ወጣባቸው። ጨምበላላ በዓል ላይ ሄደው ደግሞ እሳቸው እንደ ምክትል ጠቅላይ ሚኒስትር በሚመሯት ሀገር ላይ የተቀመጠውን ብልጽግና የእኩልነት ኃይል ነው አሉት። ስልጣናቸውን የሚያሳጣ ጦርነት ደብረ ብርሃን ሲደርስ ደግሞ በቀኝ እጃቸው ማይክራፎን በግራ እጃቸው የኢትዮጵያን ሰንደቅ ዓላማ ይዘው መስቀል አደባባይ ተከሰቱ። አንበረክክም፣ እንታገላለን፣ የሚያስፈልገውን ሁሉ መስዋዕትነት እንከፍላለን፣ ጠራርገን ወደ ቦታው እናስገባለን። መስዋዕት እንከፍላለን ብለው የዛቱት ሽመልስ አብዲሳ ምንም መስዋዕት አልከፈሉም። ከአካላቸውም ከቤተሰባቸውም የጎደለ የለም። እሳቸውና አለቃቸው በምቾት የአገሪቱ ሕዝብ ደግሞ በመከራ ውስጥ መኖሩ ይቀጥል ዘንድ ዛሬም አበክረው እየሰሩ ናቸው። የኮሬን የገኘው አለቃ ሽመልስ አብዲሳ በዓለም አቀፍ መገናኛ ብዙሃን ስማቸው ከናዚው ኸርማን ጎሪንግ ጋር ተነጻጽሮ የምነሳው ሽመልስ በአዲስ አበባ ዙሪያ ብቻ 30,000 እስር ቤቶች ያሏቸው ሽመልስ 100,000 ኦሮሞዎችን ከሕፃን እስከ አዛውንት ሰብስበው ያጎሩት ሽመልስ ተናግሮ አናጋሪው ሽመልስ በእርግጥም ብዙ ሰው ናቸው። በተሳደቡ ቁጥር ካባ ይጠለቅላቸዋል። በብልጽግናው አገዛዝ ወደ ትናንሽ ክልሎች የተበታተነው ደቡብ ክልል ተበታትኖም ሳይበታተንም ለሽመልስ አብዲሳ ደጋግሞ ካባ ጥልቋል። የአማራ ክልል መንግስትን ያህል ግን ደጋግሞ በሽመልስ ትከሻ ላይ ካባ ያስቀመጠ ያለ አይመስልም። አገኘው ተሻገር ርዕሰ መስተዳድር በነበሩ ጊዜ ለሽመልስ ረዥም ቁመት የሚመጥን ካባ አጥልቀውላቸዋል። አቶ ተመስገን ጥሩነህም ባህር ዳር ድረስ ወስደው ለአቶ ሽመልስ ይህንኑ አድርገዋል። ወጉ ይድረሰኝ ብለው አቶ አረጋ ከበደም ገና የቢሮአቸውን መግቢያና መውጫ በቅጡ ሳያውቁት ፕሬዝዳንት በተደረጉ በጥቂት ሳምንታት ነበር ሽመልስን ባህር ዳር ወስደው ካባ ያጠለቁላቸው። ባለፉት ዓመታት ጠቅላይ ሚኒስትሩ የክልል ፕሬዝዳንቶችን በግድያም በጦርነትም በሴራም በትዕዛዝም ሲቀያይሩ አቶ ሽመልስ አብዲሳን ግን አልነኳቸውም። ዛሬም ከለማ መገረሳ ነጥቀው በሰጧቸው የክልል ርዕሰ መስተዳድርነት ላይ አሉ። ባሳለፍነው ሳምንት በአዳማ በጠሩት ስብሰባ ላይም ለማ መገረሳን ከኦሮሞ ነጻነት ሰራዊት ጋር አገናኝተው ሸኔን የሚመራው ኩምሳ ሳይሆን ለማ ነው ሲሉ የመደመጣቸው ነገር ይፋ ሆኗል። አቶ ሽመልስ አብዲሳ የመጣላቸውን ዘለፋ፣ አለቃቸው የጎነጎኑትን ሴራ፣ ያሰቡትን ጥፋት፣ የፈጸሙትንም ተግባር አስቀድመው ወይም ከተፈጸመ በኋላ የሚናገሩ ሕዝብን የሚያስከፋ ነገር ደጋግሞ መናገር የማይሰለቸው አንደበትም ያላቸው ናቸው። ጥያቄው አቶ ሽመልስንና አብይን ያጋመደው ነገር ምንድነው የሚለው ነው። ይህንን ጥያቄ ይዘን ስንመረምር ብዙ ጉዳዮችን እናገኛለን። የመደመር እሳቤ የኢትዮጵያ ነባራዊ ሁኔታ የተረዳ በክቡር ዶክተር አብይ አህመድ የዓለም የሰላም ሎሬት የተቀረጸ እሳቤ ነው። በ2012 አጋማሽ ከአርሲ አካባቢ የተውጣጡ የአገር ሽማግሌዎች በጠቅላይ ሚኒስትሩ ቢሮ ለስብሰባ ተጋብዘው በተገኙበት ወቅት የተነገረው ነገር ጠቅላይ ሚኒስትሩና ሽመልስ ያላቸውን ግንኙነት ለመመርመር መነሻ ይሆናል። አርሲዎች ከጠቅላይ ሚኒስትሩ ጋር ሲወያዩ በቦታው የነበረ አንድ ታዳሚ ጉዳዩን ለኢትዮ ፎረም ሲያስረዳ
የሀገር ሽማግሌዎቹ ለጠቅላይ ሚኒስትሩ ካነሱላቸው ጥያቄዎች ዋናው ሽመልስን የሚመለከት ነበር። ሽመልስን አንወደውም፣ እሱ በክልላችን ውስጥ ከነበሩ ፕሬዝዳንቶች ሁሉ እጅግ የተጠላ ሰው ነው። እኛ ለውጡን በሙሉ ልባችን እንድንደግፍ ከፈለክ ሽመልስን ከላያችን ላይ አንሳው በማለት መጠየቃቸውን ያስታውሳል። ጠቅላይ ሚኒስትር አብይ ለዚህ የሰጡት መልስ ግን የጠያቂዎቹን ፍላጎት የሚያረካ ሳይሆን ቅስማቸውን የሚሰብር ነበር። ሽመልስን አላነሳውም፣ አባቶቼ ይቅርታ አድርጉልኝ፣ እሱን ከርዕሰ መስተዳድርነት ማንሳት ብዙ ነገር ያሳጣናል፣ ኦሮሞ ብዙ ነገር ያጣል። ሽመልስን 10 ዓመት ሙሉ ደክሜበት ነው ዛሬ ለዚህ ደረጃ ያበቃሁት፣ ብዙ ኢንቨስት ያደረግኩበት ሰው ነው የሚል ነበር የጠቅላይ ሚኒስትር አብይ ምላሽ። በእርግጥ ይህንን ነገር መልኩን እየቀያየሩ በተለያዩ ወቅቶች ለተለያዩ ሰዎች ተናግረውታል። በ2011 ለማ መገርሳ ተጥለው አቶ ሽመልስ የኦሮሚያ ክልል ርዕሰ መስተዳድር ተደርገው ሲነሱ ሰዎች ሽመልስ አቅሙም ልምዱም እንደሌለው እያወቅህ እንዴት ትሾመዋለህ ብለው ጠቅላይ ሚኒስትሩን ጠይቀዋቸው ነበር። የሰጧቸው ምላሽ ለአርሲዎቹ ሽማግሌዎች ከተናገሩት እምብዛም የተለየ አይደለም። በዚያ ሰሞን በጉዳዩ ላይ ከጠቅላይ ሚኒስትሩ ጋር ተወያይቼ ነበር የሚል አንድ ፖለቲከኛ ሽመልስን መሾምህ ልክ አይመስለኝም ብዬ ስጠይቀው አለማምጄዋለሁ፣ እዚህ ቤተ መንግስት ውስጥ ከኔ ጋር እንዲቆይ ያደረግኩት የአመራር ጥበብ እንዲያውቅ ብዬ ነው ብለው ነገሩኝ ሲል ለጣቢያችን ተናግሯል። ቀጥሎ የሚነሳው በእርግጥ ጠቅላይ ሚኒስትሩ ለአርሲ አባቶች እንዳሉት ከአቶ ሽመልስ ጋር ያላቸው ወዳጅነት እንደተባለው ከ2010 በፊት 10 ዓመታትን የሚያስቆጥር ነው ወይ የሚል ነው። መልሱ 10 ዓመት ባይሞላም ሁለቱ ሰዎች ጥቂት ጊዜያትን በጌታና ሎሌ መልክም ቢሆን ግንኙነት አላቸው የሚል ነውና ለዚህ ማሳያ ጥቂት ማስታወሻዎችን እንግለጥ። አቶ ሽመልስ አብዲሳ ከአብይ ቀድመው የኦህዴድ ይፋዊ አባል የሆኑ ሰው ናቸው የሚሉ ጓደኞቻቸው ከዩኒቨርሲቲ ተመርቀው ስራ አጥተው በርከት ላሉ ጊዜያት በዳኛቸው አሰፋ አማካኝነት ከተዋወቋቸው አንድ ዲያስፖራ ቤት ተጠግተው ይኖሩ እንደነበር፣ በዚህ ወቅትም አንድ የኦህዴድ ሰዎችን ቀርቦ የሚያውቅ የዲያስፖራው ሰው ጓደኛ ሽመልስን ከአባዱላ ጋር እንዳገናኘ፣ በዚህም ኦሮሚያ ክልላዊ መንግስት ውስጥ የአንድ ቢሮ ኃላፊ አማካሪ ሆነው ስራ እንደጀመሩ ያስታውሳሉ። ይህ ወቅት ደግሞ አብይ ከኢንሳ ተባረው በአቶ አባዱላና አካባቢያቸው የሚያንዣብቡበት ወቅት እንደነበርም ይናገራሉ። አብይና ሽመልስ የሚተዋወቁበትም በዚህ ወቅት መሆኑን የሚያነሱት የቅርብ ሰዎቻቸው በ2009 ዓ.ም የዛሬው ጠቅላይ ሚኒስትር ከሳይንስ ሚኒስትርነት ከተባረሩ በኋላ ግን የሁለቱ ግንኙነት ጠበቅ ማለቱን ይገልጻሉ። አንድ የሁለቱም የቅርብ ወዳጅ የነበሩና በኦህዴድ ውስጥ ቁልፍ ቦታ የነበራቸው ሰው ሁኔታውን ሲያስታውሱ እንዲህ ይላሉ። በ2008 ዓ.ም 1 ዓመት የሳይንስና ቴክኖሎጂ ሚኒስትር ሆነው የከረሙት አብይ በተለይ ህወሓቶች ባደረጉት ግፊት አቅም የለውም፣ አድርባይነት ያጠቀዋል፣ አይታመንም፣ ከጠላት ጋር ይሰራል ወዘተ በሚል እንዲገመገሙ ተደርገው ከሚኒስትርነታቸው ተነሱ። ከኢንሳ የሚያባረሯቸው ህወሓቶች የኦህዴድ አባል ሆነው በአባዱላ ምክረ ሐሳብ ሚኒስትር ቢደረጉም በዚህም አቅም የለሽ ተብለው እንዲባረሩ ተደረገ። ህወሓቶች በድለውሃል በማለት ለማ ወደኛ መጧቸውና የክልሉ ቤቶችና ከተማ ልማት ቢሮ ኃላፊ አደረጓቸው። ከዚያም ምክትል ቢሮ ኃላፊዎችን ራሳቸው አብይ እንዲሾሙ ሲደረግ አብይ ሽመልስን ምክትላቸው አድርገው አመጧቸው በማለት ስረ ነገሩን ያስታውሳሉ። ስለዚህኛው ታሪክ አስተያየታቸውን የጠየቅናቸው የቀድሞው የኦዴፓ የማዕከላዊ ኮሚቴ አባልና የክልል ቢሮ ኃላፊ ሚልኬሳ ሚዴጋ ደግሞ እንዲህ ይላሉ። በ2009 ዓ.ም አብይ የኦሮሚያ ካቢኔ አባል ተደርገው ከመጡ በኋላ አንድ ማለዳ ላይ ሽመልስ ቢሮአቸው በጠዋት እንድንገኝ ጋበዙን። ስንሄድ አለቃችን የጻፉት መጽሐፍ ነው፣ ይህንን ድንቅ መጽሐፍ መግዛትም መሸጥም አለባችሁ ብለው 10 መጽሐፍ ሰጡን። ከዚያም አለቃችን እንዴት ያሉ ፈላስፋ እንደሆኑ መመልከት ትችላላችሁ አሉን። በዚህ ጊዜ አንተ ፍልስፍና ተምረህ እሳቸው ፈላስፋ ናቸው ካልክማ የኦሮሚያ ክልል ካቢኔ የፈላስፎች ካቢኔ ሊሆን ነው ብለን ቀለድንበት። በወቅቱ ዋና ስራቸው ለአብይ መላላክና መታዘዝ ነበር በማለት ትዝብታቸውን ያስታውሳሉ። በ2010 ዓ.ም አብይ ጠቅላይ ሚኒስትር ሆነው ቤተ መንግስት ሲገቡ አቶ ሽመልስ በኦሮሚያ ውስጥ ከምክትልነት ወደ ቢሮ ኃላፊነት አድጋለሁ ብለው ጠብቀው የነበረ ቢሆንም የወቅቱ የኦሮሚያ ፕሬዝዳንት አቶ ለማ መገርሳ ግን ይህንን ሲያደርጉ ሌላ እምብዛም ስምም ስራም የሌለውን ቦታ ሰጧቸው የሚሉት ሚልኬሳ በዚህም ስራ መግባት አቆሙ ይላሉ። ስለ ጉዳዩ የጠየቅነውና በአሁኑ ወቅት በአንድ የፌዴራል መስሪያ ቤት ውስጥ የሚሰራ ሹም ደግሞ ሽመልስ ለማ በሰጧቸው ሹመት አኩርፈው ኪንታሮት አሞኛል ብለው ስራ መግባት አቆሙ። ቢሮ የማይገቡት አኩርፈው